ኤርፖዶች፣ ፓወር ባንክ፣ ፕሌይስቴሽን፣ ጆይስቲክ፣ የሳምሰንግ የአፕል እና የሁዋዌ ዋቾች ነው ያሉት። እነዚህ ዋች 6 ክላሲክ ይባላሉ። የሳምሰንግ ምርቶች ናቸው። ዋጋቸው 35 ሺህ ብር ነው። እነዚህ ኤስ22 አልትራ ይባላሉ። 256 ጂቢ ናቸው። በተለያየ ከለር ዲፍረንስ አለ። ከሳምሰንግ የሁለተኛው ምርት አዲሱ ነው። ከፍ ስንል ወደ እነዚህ ደግሞ 13 ፕሮ ማክስ ይባላሉ። ከዚህኛው በሳይዝ ነው የሚለያዩት። 256 128 ጂቢ አለው። እስከ መጨረሻው እስከተመረተበት ድረስ መጥተው ማግኘት ይችላሉ ይገኛል። በብዛት ተጠቃሚዎች የሚያነሱት ነገር ነው። የተገለገሉበትን ስልክ አምተን ጨምረን መቀየር እንችላለን ወይ እናንተ ጋር? ይሄ ሞባይል ሴልስ መጀመሪያ ማሳይሽ ሳምሰንግ ነው። እንደምታዩ ዝቅተኛ የሚባለው አቬሬጅ ስልኮች አሉ። እንደነዚህ አይነት ከኤ15 ኤ54 ኤ55 ይባላሉ። ኤ15 የሚባለው 128 በ4 ነው። ዝቅተኛ የሚባለው 15 ሺህ ብር ነው። 15 ሺህ ብር። እሺ ከሱ ከፍ ስንል ደግሞ በጂቢ እነሱ አማራጭ አላቸው። 128 በ6 ከሆነ በራም ነው የሚለያዩት። 128 በ6 ከሆነ 17 ሺህ ብር ነው። 128 በ8 ከሆነ 19 ሺህ ብር ነው። 256 ሲቢ ሲሆን ደግሞ 23 ሺህ ብር። ከዛ እነዚህ ከፍ እያለን ስንሄድ ነው ኤስ ቤት ነው የምንገባው። እነዚህ ኤስ22 አልትራ ይባላሉ። 256 ጂቢ ናቸው። በተለያየ ከለር ዲፍረንስ አለ። 256 በ12 ናቸው። ዋጋቸው 65 ሺህ ብር ነው። ከዛ ትንሽ ከፍ ስንል ደግሞ እነዚህ ያሉ ኤስ23 አልትራ ይባላሉ። ከሳምሰንግ የሁለተኛው ምርት አዲሱ ነው። ከዚህ ቀጥሎ አንድ ብቻ ነው ያለው ኤስ24 አልትራ የሚባለው። ይሄኛው 256 ጂቢው 93 ሺህ ብር፣ 512 ደግሞ 105 ሺህ ብር ነው። ስለዚህ እስከ መጨረሻው እስከተመረተበት ድረስ መጥተው ማግኘት ይችላሉ ይገኛል። ይሄኛው ኤስ24 አልትራ ይባላል። 256 ጂቢው 115 ሺህ ብር ነው። 512 ደግሞ 127 ሺህ ብር ነው። እነዚህ ሳምሰንግ ናቸው። ወደ አይፎን ዝቅተኛው ስንገባ ከዚህ ነው የምጀምርልሽ። ይሄኛው አይፎን 11 ይባላል። በ128 ጂቢ እና በ64 ጂቢ ነው ያለ። ዋጋቸው በ64 ስንት ነው? በ128 ዩዝድ ከሆነ 64 ጂቢ ከሆነ 32 ሺህ ብር ነው። 128 ጂቢ ከሆነ 35 ሺህ ብር ነው። አዲስ ከፈለግሽ ደግሞ ይሄው እንደዚህ ይገኛል። 128 ጂቢ ናቸው እነዚህ። አዲሱ 40 ሺህ ብር ነው። ትንሽ ከፍ ስትይ ደግሞ እነዚህ ነው የምታገኘው። 12 እና 12 ፕሮ ይባላሉ። ከ11 አንድ አመት የተሻሉ ናቸው። 128 ጂቢ 43 ሺህ ብር ነው። ይሄኛው ከሆነ 57 ሺህ ብር ነው። የነሱ አዲሱ ከሆነ ይሄኛው 48 ሺህ ብር ነው። ይሄኛው 63 ሺህ ብር ነው። ከፍ ስንል ወደ ፕሮማክስ እንሄዳለን። ሳይዛቸውን ባትሪያቸውን ሞርተር ስለሆነ የሚመጡት እነዚህ 12 ፕሮማክስ 128 ጂቢ ከሆነ 63 ሺህ ብር ነው። 256 ከሆነ 66 ሺህ ብር ነው። ተመልካቾቻችን ግልጽ እንዲሆን በብዛት ስልክ ሲገዛ ምን አይፎን መግዛት አለበት የሚለውን ነገር በዛው እንድትነግሩ። አይፎን ከሆነ በተለይ ካሜራ፣ ባትሪ፣ ስክሪን ሊቀየር ስለሚችል ሴቲንግ ውስጥ ገብተው ማግኘት ይችላሉ። ይጽፋል፣ ኖቲፊኬሽን ይጽፋል የተቀየረ ነገር ካለና በስሪ ቱልስ ደግሞ በኮምፒውተር ማየት ይችላሉ። ከዛ ትንሽ ከፍ ስንል ደግሞ ወደ 13 እንሄዳለን። እነዚህ 13 እና 13 ፕሮ ናቸው። 128 ጂቢ ነው። 256 አለው። 13 ሆኖ 128 ጂቢ ከሆነ 57 ሺህ ብር ነው። 256 ከሆነ 62 ሺህ ብር ነው። እቺ ደግሞ 13 ፕሮ ትባላለች። 128 ጂቢ ከሆነ 70 ሺህ ብር ነው። 256 ከሆነ 75 ሺህ ብር ነው። ባትሪ ዩዜጃቸው ምን ያህል ነው? ባትሪያቸው በብዛት ከ85 በላይ ነው የሚሆነው። ሙስ ከተመረቱ 2 አመት ስለሆናቸው ብዙ ስላልቆዩ ይናከል አላገለገሉም። ከዛ ከፍ ስንል ወደ እነዚህ ደግሞ 13 ፕሮ ማክስ ይባላሉ። ከዚህኛው በሳይዝ ነው የሚለያዩት። 256 128 ጂቢ አለው። 256 ከሆነ 85 ሺህ ብር፣ 128 ከሆነ 78 ሺህ ብር ነው። ሚኒ ከመሆኑ ውጪ ምንም አይነት ዲፈረንስ የላቸው። ምንም አይነት ሳይዝ ብቻ ነው ዲፈረንሳቸው። ከዛ ትንሽ ከፍ ስንል እነዚህ 14 እና 14 ፕሮ ማክስ ነው። ይሄኛው በአዲስ አለን 14 ፕሮ ማክስ። እነዚህ ደግሞ ፕሮ ናቸው። እነዚህም በሳይዝ ነው የሚለያዩት። 14 ፕሮ ማክስ አዲሱ 125 ሺህ ብር ነው። ጂቢስ 256 ጂቢ። እነዚህ 14 ፕሮ ደግሞ 128 ጂቢ ናቸው። ዋጋቸው ደግሞ 85 ሺህ ብር። ከዛ መጨረሻ ላይ የምናገኘው የአይፎን የመጨረሻው ምርት ነው። 15 ፕሮ ማክስ እና 15 ናቸው እነዚህ። 15 ብቻ ከሆነ 128 ጂቢ 95 ሺህ ብር ነው። 15 ፕሮ ማክስ ደግሞ 148 ሺህ ብር። አሁን እነሱ አዲስ ስለወጣ አዲሱ ነው ያላቸው። የመጨረሻ አሁን ሴፕቴምበር ላይ ደግሞ 16 ይወጣል ተብሎ ይጠበቃል። ደግሞ ይመጣል ማለት ነው። ስለዚህ ተመልካቾቻችን መታችሁ የምትሸምቱ እንጋብዛችኋለን። የተገለገሉበትን ስልክ አምተን ጨምረን መቀየር እንችላለን ወይ እናንተ ትችላላችሁ። በብዛት አይፎን እና ሳምሰንግ ቢሆን ስልካችሁ ሞር ይመረጣል። ያላችሁ ብር ላይ ያላችሁ እቃ ላይ ብር ጨምራችሁ ወደ ፈለጋችሁ ስልክ መቀየር ትችላላችሁ። እናንተ ስትቀበሉ ምን አይነት ስታተስ ላይ መሆን አለበት ብላችሁ ታስባላችሁ? ሞር ያልተነካ ሜንቴናንስ ምናምን ያልተደረገ ቢሆን ይመረጣል።
እንጂ ሌላው ችግር የለም። እኛ መልሰን ለመሸጥ ስለሆነ እንዳያስቸግረን ነው እንጂ ማንኛውንም ስልክ እንቀበላለን። ከዚህ በተጨማሪ ደግሞ የአክሰሰሪ ምርቶች ይታዩኛል እና ስለሱ የተወሰነ ነገር ወይ ስላላችሁ ምርት? ኤርፖዶች፣ ፓወር ባንክ፣ ፕሌይስቴሽን፣ ጆይስቲክ ሁሉም ነገር አለ። እነዚህ ፕሌይስቴሽኖች ናቸው። ፕሌይስቴሽን 4ም 5ም እኛ ጋር ታገኛለሽ። ፕሌይስቴሽን 5 ሆኖ በስሊሙ ከሆነ 83 ሺህ ብር ነው። ፋት ከሆነ 78 ሺህ ብር ነው። ይሄ ኮንትሮለሩ ነው፣ ኤክስትራ ነው የሚሸጠው። ይሄኛው ኖርማሊ ሲሸጥ ከነ ጆይስቲክ ነው። ከአንድ ጆይስቲክ ጋር ኤክስትራ ከፈለግሽ ደግሞ PS5 ጆይስቲክ አለን። ኦሪጂናል ነው 8500 ነው። ከዛ ዝቅ ማለት ከፈለግሽ ደግሞ PS4 ጆይስቲክ PS4 አለ። PS4 ስሊም ናቸው። እነዚህ 40 ሺህ ብር ናቸው። ኮንትሮሉ ኤክስትራ ከፈለግሽ ደግሞ 6500 አንድ ጆይስቲክ እንሰጣለን። ከዛ ኤክስትራ ከፈለግሽ 6500። እነዚህ ሁሉም ኦሪጂናል የሆኑ ናቸው። የራሳቸው ብራንድ አላቸው። በሁዋዌ አለ፣ በሳምሰንግ አለ፣ ከዛ በዋን ፕላስ አለ። ይሄኛው ከሆነ ሁዋዌ በድስ ፕሮ 3 ይባላል። ሌተስቱ የመጨረሻው ምርት ነው 21 ሺህ ብር ነው። በድስ ፕሮ 2 ደግሞ እቺ ከሆነች የኛውም የመጨረሻው የሳምሰንግ ምርት ነው። ይሄኛው ከሆነ 16 ሺህ ብር ነው። ሞር ባትሪያቸው ይቆያል። ዋተር ሬዚስታንስ ናቸው። ይሄኛው ዋን ፕላስ በድስ 3 ይባላል። ይሄኛውም የዋን ፕላስ የመጨረሻው በድስ ምርት ነው። ዋጋው 14 ሺህ ብር ነው። በተጨማሪ ደግሞ ለየት ያሉ ሰዓቶች ይታዩኛል። ምን አይነት ናቸው የሚለውን ከብራንድ ጀምረን 3 አይነት ብራንድ ነው ያላቸው። የሳምሰንግ፣ የአፕል እና የሁዋዌ ዋቾች ነው ያሉት። እነዚህ ዋች 6 ክላሲክ ይባላሉ። የሳምሰንግ ምርቶች ናቸው። ዋጋቸው 35 ሺህ ብር ነው። ይሄኛው ዋች 7 ይባላል። ዋጋው 37 ሺህ ብር ነው። በእነዚህ ሲሆን ልዩነት የላቸውም እነሱ። ያው እነዚህ ይሄኛውን ዋች 7 1 አመት ልዩነት አለው። ከነዚህ ተሽሎ ነው የመጣው። ለዛ ነው ዋጋውም ትንሽ የጨመረው። ከዛ እነዚህ ይሄ ሁዋዌ ዋች 4 ፕሮ ይባላል። ኢሲም ይቀበላል። ሲም ካርድ ሄደሽ ቴሌ ሄደሽ ማስመዝገብ ትችያለሽ። ዋተር ሬዚስታንስ ነው። ሄልዝንም እንትን ያደርጋል፣ ቼክ ያስደርግልሻል። ዋጋው 65 ሺህ ብር። ይሄ የአፕል ምርት ነው። በብዛት አይፎን ተጠቃሚዎች ናቸው ይሄንን የሚመርጡት። ሲሪየስ 9 ይባላል። የአፕል የመጨረሻ ምርት ነው። ከ15 ፕሮ ማክስ ጋር የወጣው ነው። 45 ኤምኤም ነው። ዋጋው 53 ሺህ ብር። 53 ሺህ። ከነዚህ ምን የተለየ ፊቸር አለው? ዋተር ሬዚስታንስ ናቸው። እነዚህ ምንድነው ሁዋዌ ተጠቃሚ ስልኮችና አንድሮይድ ተጠቃሚ ስልኮች ሁለቱን ይመርጣሉ ነው። አፕል አንድሮይድ ተጠቃሚዎች ደግሞ ይሄንን ይመርጣሉ ነው። ተጨማሪ ደግሞ ፓወር ባንኮች አሏቸው። ፓወር ባንኮቹ በብዛት የሬድሚ ምርቶች ናቸው የምናስመጣው። በ10 ሺህ አለን፣ በ20 ሺህ አለን፣ ከዛ መጨረሻ ላይ በ30 ሺህም አለን። እቺኛዋ ፖርተብል ትባላለች። በብዛት በቦርሳ ይዞ ለመሄድ ይመቻል። ይሄ ደግሞ ስልኩ ላይ ሰክተሽ ነው፣ ኬብል አያስፈልግሽም። ዳይሬክት ነው የሚሰካው። ከዚህኛው ስጀምርልሽ 10 ሺህ 3500 ነው የሚሸጠው። ከዛ 20 ሺህ ከሆነ ደግሞ 4000 ብር ነው። ይሄ 30 ሺህ ከሆነ 4500። እነዚህም ሁለቱም ዋጋቸው 4500 4500 ነው። ለሰው ብዙ ጊዜ ፕሪፈር የሚደረገው ይሄኛው ነው ለመንቀሳቀስ ምናምን ስለሆነ ስለሚመቻቸው። ስለዚህ እነሱ ዋጋ 4500 ናቸው። በጣም አሪፍ ነው። ተጨማሪ ስልክ ከቨሮችን ያገኛሉ። ያው ዋጋቸው እንደሆነ ከቨሮች ይገኛሉ። ከ500 ጀምሮ እስከ 2000 የሚደርስ ከቨር አለ። እንደ ሳይዙ ምርጫ ናቸው እና ምርጫቸው የሁሉም አይነት ሳምሰንግም የአይፎንም አለ። ሁሉንም ስልኮቻችን ያሉ እንዳለ ከቨሮቹ አላቸው። በጣም አሪፍ። እሺ ለእንደዚህ ለብዛት መውሰድ የሚፈልግ ሰው ካለ ታቀርባላችሁ ወይ? ፕሪኦርደር አድርገው ቅድመ ክፍያ ከፍለው ማስመጣት ይቻላል። በጣም አሪፍ። እሺ ስለዚህ ዴሊቨሪ አገልግሎት ትሰጣላችሁ የሚለው ነው። በዛው ልክ ነው። ዴሊቨሪ እናደርጋለን። ክፍለ ሀገር እንልካለን። 1 አመት ዋስትና አለ ለሁሉም እቃዎች። በጣም አሪፍ። እሺ መገኛ ቦታችሁና የምትጠቀሙትን የሶሻል ሚዲያ አድራሻችን ቦሌ መድኃኒዓለም ኦሮሚያ ህንፃ አጠገብ ነው። ስልካችን ኢንስታግራም፣ ቲክቶክ ላይ እና ፌስቡክ ላይ ያገኛሉ። ሶሻል ሚዲያ ቲክቶክ እንጠቀማለን፣ ኢንስታግራም ላይ አለ፣ ፌስቡክ ላይም አለ። አንዳንዴም ቲክቫ ላይም ፖስት እናደርጋለን። በጣም አሪፍ። በተጨማሪ ደግሞ ስልክ ቁጥራችን 0925927457 ወይም 0953964175። ተማሪ ፍሽና አመሰግናለሁ። ተመልካቾቻችን እንግዲህ ዛሬ የስልክ ዋጋ ምን ይመስላል የሚለውን ቦሌ መድኃኒዓለም ሄድሞና ህንፃ ይሄ ሞባይል ወይ ተገኝተን የነበረን ቆይታ ይሄን ይመስል ነበረ። ስለተከታተላችሁ እናመሰግናለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳይረሳ። መልካም ጊዜ ይሁንላችሁ።